ኒማን ቤት ነው የምትኖረው። ምርኮኛ ነች። አንድ ብላቴና ሴት ነች። እግዚአብሔር እሷን እዛ ቤት አስቀመጣና ለነገስታት ፈውስ አደረጋት። ለሶሪያ ሰዎች ፈውስ አደረገ። እስራኤል ላይ የተቀቡ ሰዎች እንዳሉ እግዚአብሔር ሊያሳይ ዘንድ አንዲት ሴት በምርኮ ሄደች ሴት ነገረች። ፈውስ አለ እኮ እኛ ጋር አለች። እስራኤል እንደምናውቀው ነው፣ ምርኮኛ ህዝብ ነው። ኦፍኮርስ ግን ፈውስ ያለበት እዛ ነው አለች። አንዲት ያልተጠበቀችው ምስኪን ሴት ሹማምንትን አይደለም እግዚአብሔር የሚጠቀመው። አንዳንዴ ለፕሮግራሙ ሲፈልግ ያልተጠበቀ ሰው ይጠቀማል። ብላቴኖችን ይጠቀማል። የቤት ሰራተኞችን ይጠቀማል። በቃ በእኛ ቋንቋ የሆነች የቤት ሰራተኛ ነች፣ ግን ለነገስታት ፈውስ ነች። በኋላ ሄዶ ተገረመ። እስራኤል ምን አይነት የተባረከ ህዝብ ነው አለ። ፈቀድልኝ አፈሩን እንድወስድ ከዚህ ሀገር አለ። አፈሩን እንድወስድ ፍቀድልኝ አለ። አፈር ተጭኖ እስኪሄድ ድረስ እና ከዚህ ነገር ጋር ያገናኛቸው አንድ ሴት ነች። ዛሬ ደግሞ የምናየው መሰጣት ወይም ዝግጅት ወይም መሰራት ወይም ዝግጅት ተሻግሮ ለመርዳት ከኛ የሚጠበቀው አንድ ምዕራፍ፣ ሶስተኛው ምዕራፍ መሰራት ነው። ተሻግሮ ለመርዳት መሰራት አለብን ወይም ዝግጅት ያስፈልጋል። ያልተሰራ ሰው ብሰራ እናንተ ላይ እንደሱ አይነት ያልተሰራ አድርጎ ሊሰራ ይችላል። አንዳንድ ደግሞ እግዚአብሔር በሚረቱ ባልተሰራ ሰው በኩል አድርጋችሁ እንድትሰሩም ይሰራል። ያልተሰራ ሰው ያልተሰራው ማንነቱን ኢምፓርት ሊያደርግ ይችላል። አንዳንድ ደግሞ እግዚአብሔር በምሕረቱ ባለጠጋ ስለሆነ ባልተሰራው ሰው በኩል አድርጎ ሊሰራቸው ይችላል። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እስከ 17 እንደዚህ ይነበባል። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ ምን ይሆን ዘንድ የተዘጋጀ። የእግዚአብሔር ሰው ሁሉ ጊዜ ለበጎ ስራ የተዘጋጀ ነው። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። የእግዚአብሔር ሰው ማለት ሁሉ ለበጎ ነገር የተዘጋጀ ነው። የእግዚአብሔር ሰው ማለት ሁሉ ለእግዚአብሔር ስራ የተዘጋጀ ነው። በምን በኩል ነው የሚዘጋጀው? የሚሰራው ካላችሁ በቃሉ በኩል ነው። ይሄ ቃል ምን የሚያደርግ ነው ይላል ዕብራውያን ጻፊ? የሚሰራ ነው ይላል። የሚሰራው ማንን ነው? ይህንን መሬት አይደለም፣ ሰውን ነው የሚሰራው። የእግዚአብሔር ቃል የሚያርሰው እኛን ነው። ትታረሳላችሁ፣ ይሰራባችኋል ይላል። የእግዚአብሔር ቃል የሚሰራ ነው ስንል ሰዎችን ነው የሚሰራው። ምን እስኪሆኑ ድረስ ይሰራል? የልጁን መልክ እስኪመስሉት ድረስ ይሰራል። ቁጭ አባታቸውን እስኪመስሉ ድረስ ይሰራል። ቅርፊት የሆነውን የነሱ ያልሆነውን ፓርት ከላቸው ላይ እያስወገደ ይሰራል። እየገረዘ ይሰራል። ምሰራ ነው እግዚአብሔር ቃል። እስኪ እግዚአብሔር ቃል ምሰራ ነው ባለ። እስኪ እግዚአብሔር ቃል ምሰራ ነው። ስለዚህ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ፍቅ በነገራችን ላይ መጽሐፍ ቅዱስም ሆነ ከመጽሐፍ ቅዱስ የተቀዱ እግዚአብሔር መንፈስ ያለባቸው መጽሐፎች ለትምህርት፣ ለተግሣጽ፣ እዛስ ልብን ለማቅናት የእግዚአብሔር ቃል ቅን ነው ይላል። ብሩህ ነው ያበራል፣ ቅን ነው ያቀናል ይላል። ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ስለዚህ መሰራት ያስፈልጋል ተሻግረን ለመርዳት።